በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የአሜሪካና የእስራኤል ጥምረት በኢራን ላይ የከፈተው ኢፒክ ፌር የተሰኘው መጠነ ሰፊ ጥቃትም ቀጠናውን ወደ እሳት አውሎ ንፋስ ቀይሮታል ተብሏል። ይህ ጥቃት ከመደበኛ ጦርነት ባለፈ መላውን ዓለም የሚያናውጥ የኒውክለር ጦርነት ስጋትን ይዞ መምጣቱ ነው የተነገረው። በቴህራን የሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ በጥቃቱ መውደሙ ደግሞ የኢራን ኢስላማዊ አብዮታዊ ዘብ እጅግ አስፈሪ ዛቻ መሰንዘሩም ተሰምቷል። ኢራን በበቀል መካከለኛው ምስራቅ የሚገኙ የእስራኤልና አሜሪካ ዩኒቨርሲቲዎችን ኢላማ እንደምታደርግ ማስታወቋ ሲነገር፣ ይህ ዛቻም የትምህርት ተቋማቱን የጦርነት ቀጠና በማድረግ ንጹሃን ዜጎችን ለአደጋ የሚያጋልጥ ነው ተብሎም ተሰግቷል። በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈር መመታቱና E3G ሴንትሪ የተሰኘው እጅግ ውድ አውሮፕላን መውደሙ ጦርነቱ ወደ መጠፋፋት እያመራ መሆኑን ያሳያል ነው የተባለው። በሌላ በኩል የባህሬንና የተባበሩት አረብ ኤሚሬትስ ግዙፍ የነዳጅ ማከማቻ በሳት እየነደዱ መሆናቸው ሲሰማም የሆርሙዝ ወሽመጥ የንግድ እንቅስቃሴ በመገታቱ ዓለም አቀፉ የነዳጅ ገበያ መናወጡ ነው የተነገረው። የኢኮኖሚ ተንታኞች እንደሚሉትም ከሆነ ይህ ጦርነት በዚህ ከቀጠለ የዓለም ኢኮኖሚ ሙሉ በሙሉ ሊሽመደመድ ይችላል ተብሎም ተሰግቷል። እንደ ኢትዮጵያ ያሉ ታዳጊ ሀገራት በነዳጅ ዋጋ መናር ምክንያት ከፍተኛ የኑሮ ውድነትና የውጭ ምንዛሬ እጥረት ሊገጥማቸው እንደሚችል ሲነገር፣ ይህ ጦርነት ወደ መጠፋፋት እየሄደ ይሆን? መካከለኛው ምስራቅ ዩኒቨርሲቲዎች ህልውናስ ምን ሊሆን ይችላል? ቀጣይ በጦርነቱ የሚፈጠረው ዓለም አቀፋዊ ህብረትና የኒውክለር ጦርነት ስጋትስ ዓለምን ወዴት እየመራት ይሆናል? የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባዎች ፍሬ ማፍራት አለመቻላቸውስ ምንድነው? አሜሪካና ምዕራባውያን እስራኤልን ሲደግፉ፣ ሩሲያና ቻይና በበኩላቸው ጥቃቱን ማውገዛቸው ቀውሱ ይበልጥ ውስብስብ እንዲሆን አድርጎታል። ግጭቱም በኢራንና በእስራኤል መካከል ብቻ ሳይወሰን ወደ ሌሎቹ ሀገራት መዛመቱም ተገልጧል። የየመን ታጣቂ ቡድን ሁቲዎች ለሁለተኛ ጊዜ በደቡባዊ እስራኤል ላይ ጥቃት መፈጸማቸውን ሲያስታውቁ፣ በሊባኖስ በኩል ደግሞ እስራኤል ጋዜጠኞችን ገድላለች በሚል የተቆጡ ዜጎች ተቃውሞ ማሰማታቸው እንዲሆን ተሰምቷል። በቴልአቪቭና በተለያዩ የአሜሪካ ከተሞች ጦርነቱን የሚቃወሙ ሰላማዊ ሰልፎች ሲካሄዱም፣ በመካከለኛው ምስራቅ የሚገኙ የአረብ ሀገራትም በጦርነቱ ምክንያት በሁለት ወገን መከፈላቸው ተነግሯል። እንደ ባህሬንና የተባበሩት አረብ ኤሚሬትስ ያሉ ሀገራት የኢራን ጥቃት ሰለባ መሆናቸው በአካባቢው አዲስ ወታደራዊ ጥምረት ሊፈጥር እንደሚችል አመላካች ነው ተብሏል። የአውሮፓ ህብረት ሀገራት በበኩላቸው በጦርነቱ ምክንያት ሊከሰት የሚችለውን አዲስ የስደተኞች ፍሰትና የኢነርጂ እጥረት በከፍተኛ ስጋት እየተከታተሉት መሆኑም ሲገለጥ፣ ሁኔታው አሁንም በከፍተኛ ውጥረት ውስጥ መሆኑም ተነግሯል። ይህ አስደንጋጭና ዓለምን ስጋት ላይ የሚጥል ክስተት ወዴት ዓለምን ይመራታል? የመካከለኛው ምስራቅ የእሳት አውሎ ንፋስ ቀጣይ ምዕራፍስ ምን ሊሆን ይችላል? አብራችሁን ስትቆዩ በጦርነቱ ዙሪያ የሚነሱ ዓለም አቀፍ የዲፕሎማሲ ግፊቶችን፣ የኢኮኖሚ ቀውስን በዝርዝር እንነግራችኋለን። መልካም ቆይታ ይሆንላችሁም። በመካከለኛው ምስራቅ ለሳምንታት ሲንተከተክ የቆየው ውጥረት ፈንድቶ ወደማይመለስበት ምዕራፍ መሸጋገሩ ተሰምቷል። የአሜሪካ ጦር ማዕከል እዝ ሴንቲኮም ኢፒክ ፊዮሪ በሚል መጠሪያ የጀመረው ወታደራዊ ዘመቻም አንድ ወር በሞላው ጊዜ ውስጥ በኢራን ላይ ታይቶ የማይታወቅ ጥቃት መሰንዘሩ ሲገለጥ፣ በዚህ ግዙፍ ዘመቻም በሀገሪቱ ውስጥ በሚገኙ ከ11,000 በላይ በሚሆኑ ስትራቴጂካዊ ኢላማዎች ላይ ድብደባ ፈጽሟል። በተለይም በዋና ከተማዋ ቴህራን የሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ
ዩኒቨርሲቲ የጥቃቱ ሰለባ መሆኑ ቁጣ መቀስቀሱም ተሰምቷል። በቴህራን በሻፍትና በባንዲር ካሚር ከተሞች በደረሰው ጥቃትም የሰው ሕይወት መጥፋቱና በርካታ ንብረት መውደሙ ሲገለጽ ዋሽንግተን ፖስት የፔንታገን ምንጮችን ጠቅሶ እንደዘገበው ከሆነም አሜሪካ በኢራን ውስጥ ለሳምንታት የሚቆይ የእግረኛ ሰራዊት ዘመቻ ለማካሄድ ዝግጅቷን ስታጠናቅቅ ይህ ዘመቻ የአየር ድብደባውን ተከትሎ ኢራንን ሙሉ በሙሉ በቁጥጥር ስር ለመዋል የታለመ መሆኑም ተነግሯል። የእስራኤል አየር ኃይል በበኩሉ የኢራንን የኒውክሌር ማዕከላትና ሚሳኤል ማከማቻዎችን ኢላማ በማድረግ ተደጋጋሚ ጥቃቶች መፈጸሙም ሲገለጥ ኢራን በእሷ ላይ ለተፈጸመው ጥቃት የሰጠችው ፈጣን ምላሽም አውዳሚ ነው ተብሏል። የኢራን እስላማዊ አብዮት ዘብ በሰጠው መግለጫ በቴህራን ዩኒቨርሲቲ ላይ በደረሰው ጥቃትም በበቀል መካከለኛው ምስራቅ የሚገኙ የእስራኤልና የአሜሪካ ዩኒቨርሲቲዎችን ኢላማ እንደሚያደርግ ማስጠንቀቁም ተነግሯል። ይህ ዛቻም የትምህርት ተቋማቱን ወደ ጦርነት ቀጠና የሚለውጥ ንጹሃን ዜጎችን ለአደጋ የሚያጋልጥ ነው ተብሎም ተሰግቷል። በተጨማሪም በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን አየር ኃይል ሰፈር ላይ ኢራን በሰነዘረችው የሚሳኤልና የድሮን ጥቃት የአሜሪካ የአየር ኃይል ኩራት የሆነው ኢጂ-3G ሴንትሪ አውከስ አውሮፕላን መውደሙም ተገልጧል። ዋጋው እስከ $870 ሚሊዮን የሚገመተው ይህ ዘመናዊ አውሮፕላን በአውሮፕላን ማረፊያው ላይ እያለ መመታቱን የሚያሳዩ የሳተላይት ምስሎች መውጣታቸውም ተገልጧል። ጥቃቱ በአውሮፕላኑ የኋላ ክፍልና በራዳር ስርዓቱ ላይ ያነጣጠረ መሆኑን የኢራን ደህንነት መረጃ ኢንተለጀንስ ጥራት ምን ያህል ከፍተኛ እንደሆነ ለተንታኞች ጥያቄ ማስነሳቱም ተሰምቷል። የመካከለኛው ምስራቅ የኤነርጂ ማዕከላት የሆኑ ባህሬንና የተባበሩት አረብ ኤሚሬትስም የጥቃቱ ሰለባ መሆናቸው ሲነገር የአልሙኒየም ባህሬንና የኤሚሬትስ ግሎባል አልሙኒየም ተቋማት ላይ የደረሰው ድብደባም ከፍተኛ ቃጠሎን ሲያስከትል በተለይም በኤሚሬትስ የሚገኙ ግዙፍ የነዳጅ ማከማቻዎች በእሳት እየነደዱ መሆናቸውና ጥቁር ጭስ በአካባቢውን መሸፈኑም እንዲሁ ተሰምቷል። ይህንን ተከትሎ የዓለም የነዳጅ ገበያ ከፍተኛ ድንጋጤ ውስጥ መውደቁም ሲገለጥ የሆርሙዝ ወሽመጥ የንግድ እንቅስቃሴ በመገታቱ የነዳጅ ዋጋም በአንድ ሌሊት እጅግ እየናረ ነው። የዓለም ኢኮኖሚ ወደ ከፋ ድቀት ሊያመራ እንደሚችል የኢኮኖሚ ተንታኞች ስጋታቸውን ሲገልጹ እንደ ኢትዮጵያ ያሉ ታዳጊ ሀገራት በነዳጅ ዋጋ ጭማሪ ምክንያትም የኑሮ ውድነትና የውጭ ምንዛሬ ጥረት ሊገጥማቸው እንደሚችል ነው የተሰጋው። የዓለም የንግድ መስመሮች መዘጋታቸው የምግብና የሸቀጥ አቅርቦቶችን እያስተጓጎለው ይገኛል። ግጭቱ በኢራንና በእስራኤል መካከል ብቻ ሳይወሰንም ወደ ሌሎች ሀገራት መዛመቱ ሲገለጥ የየመን ታጣቂ ቡድን ሁቲ ለሁለተኛ ጊዜም በደቡብ እስራኤል ላይ የሚሳኤል ጥቃት መፈጸሙ ማስታወቁ ተሰምቷል። እስራኤልም ጥቃቱ እስካላቆመች ድረስ እርምጃው እንደሚቀጥል ሁቲዎች አምርረው ዝተዋል። በሊባኖስ በኩል ደግሞ እስራኤል 3 ጋዜጠኞችን ገድላለች በሚል የተቆጡ ዜጎች በቤሩት ጎዳናዎች ላይ ተቃውሞ ማሰማታቸው እንዲሁም በሌላ በኩል በቴል አቪቭና በተለያዩ የአሜሪካ ከተሞች ጦርነቱን የሚቃወሙ ሰላማዊ ሰልፎች እየተካሄዱ ሲሆን ሰልፈኞቹ ጦርነቱ በአስቸኳይ እንዲቆምና ሰብአዊ ቀውስ እንዳይከሰት መጠየቃቸው ነው የተገለጠው። ሆኖም ግን በሁኔታው ከሰላማዊ ንግግር ይልቅ ወደ መጠነ ሰፊ የጦርነት ቀውስ እያመራ መሆኑ የዓለም ሀያላን ሀገራት በሁኔታው ላይ ያላቸው አቋም የተለያየ መሆኑም ደግሞ ግጭቱን ይበልጥ ውስብስብ አድርጎታል። ሁኔታው አሁንም በከፍተኛ ፍጥነት እየተለዋወጠ በመሆኑ ዓለም በጭንቀት ሁኔታዎችን እየተከታተለች መሆኗም ተነግሯል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ከወታደራዊ ግጭት ባለፈ የዓለም ሀያላን ሀገራት የጥቅም ፍጥጫ መድረክ መሆኑም ተነግሯል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተደጋጋሚም አስቸኳይ ስብሰባዎች ቢያደርግም ጠብ ያለ ነገር ባለማምጣቱ በአባል ሀገራቱ መካከል ባለው የሐሳብ ልዩነት ምክንያትም ግጭቱን የሚያቆም ውሳኔ ማሳለፍ ተስኖታል። አሜሪካና ምዕራባውያን ሀገራት የእስራኤልን ራስ መከላከል መብት እንደሚደግፉ ሲገልጹ፣ በወዲያ በኩል ሩሲያና ቻይና በበኩላቸው ጥቃቱ ቀጠናዊ መረጋጋትን ያደፈርሳል በሚል ድርጊቱን ማውገዛቸው ተገልጧል። የቻይና መንግስት በኢራን የነዳጅ መሰረተ ልማቶች ላይ የሚሰነዘር ጥቃት በዓለም አቀፍ የንግድ ፍሰት ላይ ከፍተኛ ቀውስ እንደሚያስከትል ማስጠንቀቁም ተሰምቷል። ቤጂንግ በተለይ ከኢራን የምታገኘው የነዳጅ አቅርቦት መስተጓጎሉ ለኢኮኖሚዋ ስጋት መሆኑ ሲነገር፣ ሩሲያ በበኩሏ በሶሪያና በሌሎች የአካባቢው ሀገራት ላይ ያላትን ወታደራዊ መገኘት በማጠናከር የአሜሪካን ተጽዕኖ ለመቀነስ እየሰራች መሆኑም ተገልጿል።
ይህ የሃያላን ሀገራት ፍጥጫ ጦርነቱም በቀላሉ የማይቆምና ወደ ዓለም አቀፍ ግጭት ሊያመራ የሚችል መሆኑን የሚያመላክት ነው ተብሎም ስጋትን ደቅኗል። በመካከለኛው ምስራቅ የሚገኙ የአረብ ሀገራት በጦርነቱ ምክንያት በሁለት ወገን መከፈላቸው ሲነገር እንደ ባህሬንና የተባበሩት አረብ ኤሚሬትስ ያሉ ሀገራት የኢራን ጥቃት ሰለባ መሆናቸው በአካባቢው አዲስ ምዕራፍን ከፍቷል። ጦርነቱ አሁንም ስጋትን እንደደቀነ ሲሆን ይሁን እንጂ ሳውዲ አረቢያና ኳታር ግጭቱ በንግግር እንዲፈታ ጥሪ ያቀረቡ ቢሆንም የኢራን ሚሳኤሎች በሳውዲ ግዛት የሚገኘውን የአሜሪካ ጦር ሰፈር መምታታቸው ገለልተኛ ሆኖ ለመቆየት አስቸጋሪ እንደሚያደርገው ተነግሯል። የአውሮፓ ህብረት ሀገራትን በበኩላቸው በጦርነቱ ምክንያት ሊከሰት የሚችለውን አዲስ የስደተኞች ፍሰትና የኤነርጂ እጥረትም በከፍተኛ ስጋት እየተከታተሉት መሆኑ ሲገለጥ በተለይ በፈረንሳይና በጀርመን የሚገኙ የፖለቲካ መሪዎችም ጦርነቱ ወደ ሊባኖስና ሶሪያ እንዳይሰራጭ ዲፕሎማሲያዊ ጫና እያደረጉ መሆኑም ተሰምቷል። ሆኖም የኢራን አብዮታዊ ዘብ በቀል በሚል የሰነዘረው ማስጠንቀቂያ ዲፕሎማሲያዊ ጥረቶችን ዋጋቢስ እያረጋቸው መሆኑ ሲነገር ጦርነቱ ከቀጠለ የዓለም ንግድ ማዕከል የሆኑት የባህር መስመሮች ሙሉ በሙሉ ሊዘጉ እንደሚችሉም ስጋትን ሲደቅን የኢኮኖሚ ባለሙያዎች እንደሚሉትም ከሆነ የነዳጅ ዋጋ በአንድ በርሜል $150 በላይ ሊያልፍ እንደሚችልም ተገምቷል። ይህ ደግሞ በዓለም ዙሪያ ከፍተኛ የዋጋ ግሽበት ሃይፐር ኢንፍሌሽን ሊያስከትል እንደሚችል ተነግሯል። በተለይ ከውጭ በሚገባ ነዳጅና ሸቀጦች ላይ የሚተማመኑ ሀገራት ኢኮኖሚያቸው ሙሉ በሙሉ ሊሽመደመድ እንደሚችል እንዲሁ ስጋትን ደቅኗል። ኢራን በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ዩኒቨርሲቲዎችን ኢላማ ማድረጓ ደግሞ ጦርነቱ የሲቪል ተቋማትንም የማይምር ጨካኝ አረመኔ መሆኑን አረጋግጧል። ይህ ድርጊት ደግሞ በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ውግዘት እየደረሰበት መሆኑ ሲሰማም የትምህርት ተቋማት የጦርነት ቀጠና መሆናቸው ትውልድን ለከፋ ስነ ልቦናዊና አካላዊ ጉዳት እንደሚዳርግም ተነግሯል።